ሰላም አለይኩም ወገናችን፣ ቁርአን ትክክለኛ የፈጣሪ ቃል ቢሆን ኖሮ እንዴት በአረብኛ ቋንቋ ብቻ ወረደ ሲል ይጠይቃል። ቆንጆ ጥያቄ ጠይቋል፣ እንመልስለታለን። ሁላችሁም ይህን ቪዲዮ በደንብ ሼር ማድረጋችሁን አትርሱ። በቅድሚያ አጭርና ግልጹ ምላሽ ምንድነው? ይህ ቁርአን የወረደላቸው ነብይ የአረብኛ ቋንቋ ተናጋሪ ስለነበሩ ነው። ያ ነብይ ለህዝቦቹ ለማስረዳት እሱ በሚናገረውና በሚገባው የአፍ መፍቻ ቋንቋው ይህ መልእክት ሊወርድለት ይገባል። እያንዳንዱ ነብይ መጽሐፍ ሲሰጣቸው መልእክት ሲወርድላቸው በሚያውቁት ቋንቋ ነበር ሲነገራቸው የነበረው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ አረብ ስለነበሩ በአረብኛ ወረደላቸው። ለምሳሌ ሀገር ውስጥ ላለ አንድ መስሪያ ቤት ደብዳቤ ማስገባት ብትፈልግ ሀገራዊ ለሆነ መስሪያ ቤት በምንኛ ቋንቋ ነው የምጽፍለት? በአማርኛ አይደል? አሜሪካ ኤምባሲ ሄደህ ግን ደብዳቤ ማስገባት ብትፈልግ በምንኛ ነው የምጽፈው? በእንግሊዝኛ። አንተ እንግሊዝኛውንም አማርኛውንም ብትችል እነዛ ሰዎች በሚረዱትና ይበልጥ ግልጽ በሚሆንላቸው ቋንቋ ነው ደብዳቤህን መልእክትህን የምታደርሳቸው። አላህም ይህንን ያደረገው ያኛው ነብይ በሚረዳው ቋንቋ ማለት ነው። ነገር ግን ጥያቄውን ትንሽ ሰፋ ማድረግ እንችላለን። ለምንስ አረብ የሆኑ ነብይ መረጠ? ሌላ ቋንቋ ተናጋሪ የሆኑ ነብይ ለምን አልመረጠም ብለንም ሰፋ ማድረግ እንችላለን። በቅድሚያ የኢብራሂም ልጆች ሁለት ናቸው። ሁሉም ነብይ ከኢብራሂም በኋላ ከአባታቸው የሚቀዱ ስለሆኑ ማለት ነው። ኢስሐቅና እስማኤል ማለት ነው። ኢስሐቅ እስራኤልን ሲመሰርት እስማኤል ደግሞ አረብን መሰረተ። ሌሎች ከዛ በኋላ የነበሩ ነብያቶች ግማሹ እስራኤል ነበር፣ እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያሉት ደግሞ አረብ ነበሩ ማለት ነው። ስለዚህ ከሁለቱ ቋንቋ አንዱ ይመረጥ ነበር። እስራኤላዊ ነብያቶች አሉ፣ አረብ የሆነ ነብይም ደግሞ አለ ማለት ነው። አረብ ወደ ሆነው ሳይድ እንዲያጋድል ካደረጉት ትልቅ ምክንያቶች አንዱ ምንድነው? የአረብኛ ቋንቋ ደሞስ ሪቸስት የሆነ ላንጉዌጅ በሆኑ ነው። አንድ እንግሊዘኛ ወይም የፍሬንች ወይም ደግሞ የቻይንኛ ቋንቋ ብናመጣና አንዱን ቃል ስንት ጊዜ መፋፋት ይችላል ብለን ብንል ከ3 ከ4 ከ5 በጣም ከበዛ ከ6 እና ከ7 ጊዜ በላይ መስፋት አይችልም። አረብኛ ግን ከ30 እስከ 40 ጊዜ መስፋት ይችላል። ለምሳሌ ዩድ የሚለውን የእንግሊዘኛ ቃል ብናመጣ ቤተር ከዛ በኋላ ቤስት ወደሚል ሊሰፋ ይችላል። ከዛ በኋላ ግን ይሸመቀቃል። አረብኛ ግን አንዱን ቃል አምጥተህ እስከ 40 ጊዜ መለጠጥ ትችላለህ። ስለዚህ ቁርአን ደግሞ የሥነ ጽሁፎች ሁሉ የመጨረሻ ምጥቀት ላይ ያለ እንደመሆኑ የመጨረሻ ምጥቀት ላይ ባለው ቋንቋ ነው ሊወርድ የሚችለው ማለት ነው። አረብኛ የሚያውቁ ሰዎች ናቸው ይህንን ሊረዱት የሚችለው። በጣም ረቂቅ ነው። አንዱ ቋንቋ ብቻ እጅግ ብዙ ትርጉሞች እጅግ ብዙ ቃላትን መግለጽ ይችላልና በጣም የፋፋ በጣም ሰፊ የሆነ ቋንቋም ስለሆነ ጭምር ነውና የምድራችን ምርጡ ቋንቋም ጭምር ነው። አሁን በዚህ ሰዓት የምድርን ነባራዊ ሁኔታ እየተቆጣጠሩ ያሉት አውሮፓውያን እንደመሆናቸው የራሳቸውን ቋንቋ ከፍ ለማድረግ ሞከሩ እንጂ በፍትሃዊነት ቢፈረድ ኖሮ የትርጉምና የመፋፋት ሀብት በቋንቋ ደረጃ አረብኛ የሚስተካከለው የለም። የቋንቋ ጥናት ያደረጉ ምሁሮች ያስቀምጧቸው የተለያዩ ጥናቶችን ጎግልና ሌሎች ቦታዎች ላይ መመልከትም ይቻላል። አረብኛ ቋንቋ በጣም ሰፊና እጅግ ግዙፉ ቋንቋ ነው። ስለዚህ ቁርአንም ደግሞ ሊተላለፍ የሚችለው በጣም ግዙፉ በሆነው የምድራችን ሰፊ በሆነው ቋንቋ እንደመሆኑ በዛኛው ደርሶናል። ነገር ግን መረዳት ካስፈለገን ደግሞ በየትኛውም ቋንቋ ቁርአንን ተርጉመን ለየግላችን መረዳት እንችላለን። ለምን? ቁርአን በሄሊኮፕተር ከላይ የተወረወረ ለሁላችንም የደረሰን በራሪ ወረቀት አይደለም፣ ለአንድ ነብይ ነው የደረሰው። ያ ነብይ ደግሞ የአረብኛ ቋንቋ ተናጋሪ ነበር። ስለዚህ እሳቸው ይገባቸዋል፣ ይረዱታል። መጀመሪያ ከዛ ለህዝባቸው ያስረዱታል። ለዚህና ለተጨማሪ እኛ የምናውቃቸው እንዲሁም እኛ የማናውቃቸው አላህ አሳምሮ የሚያውቃቸው ለብዙ ምክንያቶች በአረብኛ ወርደዋል። የምድራችን ምርጥ መጽሐፍ የምድራችን ምርጥ መልእክት መሆኑን ዘመናችን እስኪዋጅ ድረስ እያስመሰከረ ይገኛል፣ በማስመስከር ይቀጥላል። አላህ የቁርአንን ቀድር በትክክል ተረድተን የምንጠቀምበት ያደርገን። አሚን።